አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባህሪው ሞት በመንግስቱ ሽረት የሌለበት ለቀዳማዊነቱ ጥንት መነሻ ለዳራዊነቱ ፍጻሜ መድረሻ የሌለው ትናንት የማይባል ቀዳማዊ ዛሬ የማይባል ማዕከላዊ ነገ የማይባል ዘላለማዊ አምላካችን እግዚአብሔር ከዚህ ዕለትና ከሰዓት ስላደረሰን በቅድስና ቦታ እንድንሰባሰብና ትምህርተ ወንጌል እንድንሰባሰብ ፈቀደልን። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔርን ያየንባት መስተዋታችን፣ ቅዱስ ሥጋውን የበላንባት መሶበ ወርቃችን፣ የሕይወት መጠጥ የጠጣንባት የወርቅ ጽዋችን፣ ፀሐይን የሞቅንባት ምስራቃችን፣ ብርሃንን ያየንባት ሰማያችን፣ እውነተኛውን ዝናብ የሚያስገኘችልን አማናዊት ደመና ለእሷም እንደሚገባት በደሙ ካከበረው ከዕፀ መስቀሉና ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት አበው አባቶቻችን ጋር ስሟ የተመሰገነች ትሁን። ይህን በርኩላችሁ ለእናንተም እንዲገባችሁ በቅድሚያ ክቡር አባታችን ሊቀ ጉባኤ የኔታ አስካል በማዕከላዊ ጎንደር ሀገረ ስብከት የመምህራን ትምህርት መምሪያ ኃላፊ እና የደብረ መምህር፣ ለእናንተ ደግሞ አባቶች፣ አረጋውያን፣ ወንድሞች፣ እናቶች፣ እህቶችም በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ሳላችሁ? አሜን። እግዚአብሔር ይመስገን ብሎ እንድናመሰግነው ወዶና ፈቅዶ በዚህ ያሰባሰበን ከአባታችን በመምህረ ንስሐችን አማካይነት ተሰባስበን እግዚአብሔር ስም እንድንጠራ ክብሩን እንድንወርስ የፈቀደልን የአባቶቻችን አምላክ ለዚያ ስሙ የተመሰገነ ይሁን። የእግዚአብሔር ፈቃድ ሆኖ ዛሬ ተገኝቻለሁ። ለዛሬው ተብዬ ዛሬው ላመጣው ነበር። እንግዲህ አጋጣሚ ስራ ልመች እያለ ነበር። አሁን ተገኝቻለሁ። እንደ አጋጣሚ የማየት ተስሎኛ እሳቸው እያሉ ለማስተማር ሳይሆን ለመግቢያ ያክልን የተናገሩ አላሳቸው በተለይ አልተለመደም እና አሁን እየተለመደ ስለመጣ ጥሩ ነው። ምክረ አበ ነፍስ የሚለውን መልእክት የሚያስተላልፉን እሳቸው ናቸው። እኔ ግን ስለ እረኝነትና ስለ በጎቹ ምንነት የተወሰነ ለመናገር ያክል ነው። ያን ካልኩ በኋላ ምክረ አበ ነፍስ የሚለውን በቤተክርስቲያን ስርዓት አበ ነፍስ የአባት ምክር የሚለውን በጠቅለል ባለመልኩ የየግላችሁ ሕይወት በየግላችሁ ትናገሩት ምስጢራዊ ሕይወትን ምስጢር እሳቸው ተሸክመው ነው የሚይዙት። በመድረክ ላይ የሚነገር አይደለም። ግን እንዳጠቃላይ ሆኖ የሚመከረው ምክረ አበ ነፍስ ወይም የአባት ነፍስ ምክር የሚመክሩ ሰጡን ግን እሳቸው ናቸውና እኔ ለመግቢያ ያክል ነው። ሁላችሁም ግን የተወሰነ ደቂቃ ታገሱኝና ዛሬ ሰንበት ስለሆነ እኔም ከአዘዟቸው የመጣሁበት ስለሆነ ትንሽ እንማማራለን ማለት ነው። እግዚአብሔር አምላክ ፈቃድ ሆኖ አይምሯችሁ ተቆጣጥሮልን መልካም ፍሬ እንድናፈራ እሳቸውን በልጆቻቸው ደስ ብሏቸው እግዚአብሔር መንግስት እናንተንም እንዲያወርሱ እሳቸውም እንዲወርሱ ነውና ዓላማው እኛም እንድንወርስበት እሳቸው የሚወርሱበት ነውና ለዚያ እንዲያደርግልን ፈቃድ ይሆንልን። እንግዲህ የትምህርታችን ርዕስ የሚሆነው መልካም እረኛ የሚል ይሆናል። እስቲ በሉ ሁላችሁ መልካም እረኛ በሉ። መልካም እረኛ ስለ በጎቹ ራሱን አሳልፎ ይሰጣል የሚል ነው እና የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ስለ አንቀጸ አባግ ስለ በጎችና ስለ እረኞች የሚያስተማረው አምላካችን መድኃኒዓለም ኢየሱስ ክርስቶስ ያስተማረው ትምህርት ነው። ስለ በጎችና ስለ እረኛው ነው። አሁን የተሰባሰብንበት ዓላማ በግርና እረኛ ሆነን የተሰባሰብነው እና እሱን በተመለከተ ነው የምናገረው። አነ ውእቱ ኖላዊ መልካም እረኛ እኔ ነኝ። መልካም እረኛ ስለ በጎቹ ራሱን አሳልፎ ይሰጣል የሚል ነው ኃይለ ቃሉ ያለው። እንደሚታወቀው ወደኋላ መለስ ብለን ስለዚህ ምንነት ልጆችን ዝም እያደረጋቸዋቸው ትንሽ እንዳይረብሹ አንቀጸ አባግ ይባላል። በጎችን መስሎ እና እረኛውን መስሎ መድኃኒዓለም ኢየሱስ ክርስቶስ ባለቤቱ ራሱ ያስተማረው ትምህርት ነው። ዮሐንስ ወንጌል ምዕራፍ 10 አንቀጸ አባግ የበጎችንና የእረኞችን ምንነት የሚያስረዳ ተብሎ በቤተክርስቲያን ትርጓሜ ይሰጠዋል ማለት ነው እና ወደኋላ መለስ ብለን ነው የምናየው። አማን አማን እብለክሙ ዘይዋ እንተ አንቀጽ ውስተ አጸደ አባግ ወአርገ እንተ ካልእ ገጽ ሰራቂ ወፈያት ውእቱ። እውነት እውነት እላችኋለሁ በበጎች በር በበሩ የማይገባ በሌላ በኩል የሚገባ እሱ ሌባ ወንበዴ ነው ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ትምህርት ያስተማረበት መድኃኒዓለም ኢየሱስ ክርስቶስ ስለ ሶስት ዓላማ ነው። ስለ ስንት ዓላማ ነው? ስለ ሶስት ነገር ነው። አንደኛው ወደኋላ መለስ ብሎ ካስተማረው ከተነገረው ከጻፈው የጻፈልን ወንጌላዊ ዮሐንስ ስለሆነ አንሰ መጻይኩ ለኩነኔ ዝንቱ ዓለም እኔ ወደዚህ ዓለም የመጣሁት በዚህ ዓለም ለመፍረድ ነው የሚል ትምህርት አለ። ወንጌል ነው ያለ የተጻፈና ወደዚህ ዓለም የመጣው መድኃኒዓለም ኢየሱስ ክርስቶስ ለኩነኔ ወይም ለፍርድ ብቻ እንዳልሆነ ይህን ዓለም ሊፈርድበት ብቻ እንዳልመጣ
ዋናው የክርስቶስ ዓላማው ምሕረት ነው አይደል? ከመዓቱ ምሕረቱ ይበዛና የምንለው ስናስተምር ወይም ደግሞ ቤተክርስቲያን የምታስተምረው ምሕረቱን አብዝታ የመድኃኒዓለም ከቁጣው ይልቅ ምሕረቱ ይበዛል ብለን እናስተምረውና ለፍርድ ወደዚህ ዓለም መጣው የሚል አይነት ቃል ስላለ የመጣውበት ዓላማ ለፍርድ ብቻ እንዳልሆነ ለምሕረት እንደተላከ ለምሕረት እንደመጣ ወደዚህ ዓለም ሰው የሆነበት አንዱ ዓላማ ለምሕረትም እንደሆነ ለማስረዳት አንዱ ዓላማ ይሄ ነው ማለት ነው። ሁለተኛው እኩያን ሰዎች ክፉዎች ሰዎች ወይም ጸሐፍት ፈሪሳውያን መድኃኒዓለም ኢየሱስ ክርስቶስን የበላያቸው ስለሆነ የሚጠሉት የሚያሳድዱት መድኃኒዓለም ኢየሱስ ክርስቶስ ነው። እንደምታስታውሱት ያው ዕለተ ዓርብ ሲቀድም አባታችን መድረክ ላይ ሲያስተምሩ እንደሰማችኋቸው ያቺ ዕለተ ዓርብ ክርስቶስን የሚጠሉባት እሱን የሚሰቅሉባት የበላያቸው ስለሆነ እሱን የሚንቁበትና የባህሪ አምላክነቱን የሚንቁበት ሎቱ ስብሐት ከምስጋና ይግባውና የዮሴፍ ልጅ ነው እያሉ የሚያናርቁ ብዙ እኒን የመሳሰሉት ወዘተ የመሳሰሉት ነገር ስለናገሩ ስለነበርና ምን ብለዋል መሰላችሁ? በዚህ መካከል ከተናገረበት ይህን አንቀጽ ሁለተኛው ዓላማ ለዝንቱ ሰይናምሮ በጣም እሱን ከመጥራታቸውና እሱን ከመበደላቸው ከመናቃቸው የተነሳ የበላያቸው ስለሆነ እንዳይታይ ህዝቡን ሲያስተምር እያዳነ ስለሆነ መድኃኒዓለም ኢየሱስ ክርስቶስ ባለቤቱ ራሱ ስለሆነ እሱን አናውቀውም ብሎት ነበር። አያችሁት? እሱን አናውቀውም። ትክክለኛ የበጎቹ እረኛ የሆነው መድኃኒዓለም ኢየሱስ ክርስቶስ ምን ብሎታል? እሱን አናውቀውም። ይህን ሳናውቀው ምንድን ነው ይሄ ደግሞ ብሎ ስለነበረ እሱን የመጣበትን ዓላማና ለምን እንደመጣ መምህራቸው እንደሆነ አምላካቸውም እንደሆነ እረኛቸው እንደሆነ ለማጠየቅ ምን ሆኗል? ይህን ተናግሮታል ማለት ነው። ሶስተኛው መልካም እረኛነቱን ሲያስተምር ስለ መልካም እረኛነቱ ሲናገር የበጎች እረኛ እንደሆነ በተለያየ ቦታው ላይ ስለ መድኃኒዓለም መልካም እረኛ እንደሆነ በብሉይ ኪዳንም በአዲስ ኪዳንም በብሉይ ኪዳን በትንቢት በአዲስ ኪዳን ደግሞ በተግባር የታየ ነገር አለና መልካም እረኛ ነኝ ቢላቸው አይ መልካም እረኛ አይደለም ስለነበርና መልካም እረኛነቱን በተግባር ለማሳየት የተናገረበት ኃይለ ቃል ነው ማለት ነው። ስለ ቃል እግዚአብሔርና ክርስቶስ የተመሰገነ ይሁን። እነዚህ ዋና ነጥቦች ናቸው። ይሄንን ለምን ተናገረው ቢባል በዚህ መልኩ ነው የተናገረው ነውና ዛሬ የተሰባሰባችሁት እናንተ ከእረኛችሁ ጋራ እረኞችን የሚጠብቁ ስላሉ እረኛና በጉ ተስማምቶ መኖር ያለበት ይወስ ስለሆነ በተለይ ቤተክርስቲያን አስተምሮ እስካሁን ወደ ኋላ የተሄደበት አሁን ግን እየተረጋጋ ያለበት እረኝነትና በግ ነው። መቼም በግ ትባሉ ቅር ይላችኋል አንተ ቅር ይላችሁ ማለት ስለዚህ ነው። ለምን መሰራችሁ ነው ያልኩት? እረኛው መድኃኒዓለም ክርስቶስ ነው። እረኛው መድኃኒዓለም ክርስቶስ ነው። በጎች ደግሞ ምዕመናን ናቸው። ስለዚህ የመድኃኒዓለም ክርስቶስ የሚጠብቀው በግ ብትሆኑ ይከፋችኋል? አይከፋችሁም አይደል? አዎ። ስለዚህ እረኛው መድኃኒዓለም ከሆነ ምዕመናን አባግ ናቸው። እረኛውን የሚወክሉት አበነፍሱ ናቸው ማለት ነው። መድኃኒዓለም ክርስቶስን የሚወክል ካህን ነው። ያኛው በግ የተለየ ነው። እረኛነቱም የተለየ ነው። በእረኛ ብቻ አይደለም መድኃኒዓለም ክርስቶስ የተለየ ተግባር አለው። ምን አለው ካላችሁ እረኛም ነው፣ በግም ነው። የበግም በር ነው። 11 ላይ ቅድም እንደሰማችሁት የበጎች በር እኔ ነኝ ይላል። አነ ውእቱ አንቀጸ አባግ ዘበአማን እውነተኛ እንግዲህ ብዙ የበግ መግቢያ ስላለ እውነተኛ የበግ በር የበግ መግቢያዎች የበጎች በር እኔ ነኝ ብሎ አስተምሯል። የበጎች በር እረኛ እውነተኛው የበግ በር ከሆነ ደግሞ በግ እሱ ነው አይደል? በግ እሱ ነው ብለን እናስተምራለን። ዮሐንስ ወንጌል ላይ ምን ብሎ አስተምሮለታል? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ብሎለታል። አላለም ብሏል። የዓለሙን ኃጢአት ማስወገድ የሚችል በግ ነው እና መድኃኒዓለም ክርስቶስ የሚለየው ምንድነው? በግም ነው፣ እረኛም ነው፣ የበጎችም በር ነው። ከዚያስ በግ ደግሞ ሆኖ መስዋዕት አቅራቢ ሆኖ ደግሞ ካህኑ ነው። በጉን የሚፈትት የሚሰዋ ደግሞ ራሱ የሚሰዋ መስዋዕት ነው የሚቀር ብቸኛ ማንም ሊተካከለው የማይችል መድኃኒዓለም ኢየሱስ ክርስቶስ ነው። ስለዚህ እሱን መሆን ባይቻል እንኳን ካህናት አባቶቻችን ከሱ የወሰዱትን ምን ያህል ለምሳሌ በግ እረኝነቱን ይዘዋል። ከዚያ ምን ቀጣይ ይዘዋል? መስዋዕት አቅራቢነቱን ከሱ ተቀብለዋል። ሁለቱን ያስኬዳሉ። ራሳቸው በጉ ነው መስዋዕት የሚሆን የሚችሉ በተለያየ ነገር በተግባር በስራ በጽድቅ ስራ በግ ሊሆን እንደ በግ መስዋዕት ሊሆን ይችላል። ምንድነው እሱ ማለት ነው? ለልጆቻቸው ለበጎቻቸው ሲሉ እንደ ሻማ የሚቀልጡ አባቶቻችን ካሉ እረኞች ከሆኑ እንደሳቸው እንደዚህ የሚሰበስቡ ካሉ እነሱ መስዋዕት የተለያየ መስዋዕት መድኃኒዓለም ክርስቶስን የሚወክል መስዋዕት ሳይሆን የተለየ መስዋዕት ሆነው በተግባር በስራ የሚገልጹ ይሆናሉ ማለት ነው። ቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና እንዲህ እያለ ሄደና አማን አማን እብለክሙ ዘይዋ አንተ አንቀጽ አጸዳ ባግ ወአርግ እንተ አንቀጽ
በበሩ የማይገባ ሌባ ነው። እንደምታስታውሱ በበሩ የማይገባ ሌባ ነው ማለት ብዙ በርካታ ነው ያጠረባት ያክል ብዙ ላለመውሰድ እንግዲህ ለማሳየት ያክል ከተማሪ የሚያስተምሩ መምህራን አሉ። በመምህራን ላይ የተባለው በጎች የተባሉ እናንተ ናችሁ። እረኛ የተባሉ አበነፍሳችን መምህራችን ናቸው። ካህናት፣ ጳጳሳት፣ ነገስታት በተለያየ እረኝነት አለው። ለምሳሌ አንድ አባት ለልጁ እረኛ የሚሆንበት አለው። አንዲት እናት ለልጇ እረኛ የምትሆንበት መንገድ አለ። ከቤት ስርዓት እንድትይዝ እንድታስተካክል ልጆቿ መንፈሳዊ ሆነው እንዲያድጉ በስጋውና በደሙ እንዲያድጉ እየተቀበሉ እንዲኖሩ በ40 ቀን የተቀበሉት እንዲያስቀጥሉ። አሁን ብዙ ጊዜ ወላጅ ያለው እስከ 15 ከ14 ዓመት ከተቀበለ በኋላ ልጅ መቆጣጠሪያ ከሆነ ይተዋል። ይሄ እረኝነቱን ለቋል ማለት ነው። አባትም እናትም የሰማች ነው። ግን አባትም እናትም እረኝነቱን ለቋል ማለት ነው። የቤተክርስቲያን አስተምሮ ለጋብቻ እስከሚደርስ ድረስ በዚያው ይቆያል። ጋብቻውን በዚያው ይፈጽማል። ከዚያ በኋላ ይቀጥላል ነው አይደል? መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን፣ እውነተኛ ምግብ እውነተኛ መጠጥ። ያ ማለት ምንድነው? ዘላለማዊ መኖር፣ ዘላለም መኖር። ሞት ሊመጣ ይችላል፣ በስጋ ይሞታል። ይሄኛው ግን የማይሞት መገደል የሌለበት ሕያው ሆኖ መኖር ስለሆነ ያን እረኝነት ምዕመናንም እረኝነት አላቸው። ነገስታቱ እረኛ ተብለዋል። ነገስታቱ እየሰማችሁ ነው። በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 1 ጀምሮ ምዕመናንም በግ ይላቸዋል። በብሉይ ኪዳን ሳይቀር በብሉይ ኪዳን ሳይቀር በክርስቶስ በእግዚአብሔር የሚያምኑት ወይም ደግሞ በዚህ በጻድቃን በቅዱሳኑ ሕይወት በተመራው በነቢያት ትንቢት የቆዩት አባቶቻችን ምዕመናን በጎች ይባላሉ። ጠባቂዎቹ ነገስታቱ ነቢያቱ እነሱ እረኞች ይባላሉ። አሁን ወደ ዋናው እረኝነት ስንመጣ የተለየ እረኝነት አለው። ያ ያቋረጠ እረኝነት ነው። በክርስቶስ ሲመጣ መድኃኒዓለም ክርስቶስ ወደዚህ ዓለም መጥቶ እረኛ ሲሆን የቆመ ነው። የአሁኑ የካህናት እረኛነት ግን ከዚህ የሚቆም ሳይሆን በር ከፍቶ የእግዚአብሔር መንግስት የሚያወርስ እረኝነት ነው። በበሩ የማይገባ ሌባ ነው ተባለ። በሩ ምንድነው ከተባለ እንግዲህ በረት ነው። በረት አይደል? ወደ በረት ነው የምንገባው። ያቺ በረት ቤተክርስቲያን ናት። አንዳንድ ጊዜ ልናገረው ነው ምንድነው በመሰፈር ለሰፈር ቤተክርስቲያን የማታወቀው እረኛ አለ። መጠበቅ ካለብን እየሰማችሁ ነው አይደል? ቤተክርስቲያን ውክልና የሌለው ቤተክርስቲያን እዚህ ቦታ ያገለግላል የማይባል ሲፈልግ ለሌላ ኢኮኖሚ የሚጠቀሙ ልጆቻቸውን አበነፍስ የንስሐ ቀኖና የማይሰጡ ሲፈልጉ ስለ ቡና አዝነው ቋሚ አድርገው ቤተክርስቲያን ትምህርት አስመስለው የሚያስተምሩ ሲፈልጉ መሰላቸው በዚህ ቀን ተክሊል ያደረገ እንዲህ ነፍሱ አይማርም ብሎ የሚያስተምሩ ቤተክርስቲያን የማታውቃቸው መንደር ውጭ ላይ የሚያስተምሩ መድረክ ላይ ወይም ደግሞ በዚህ በአዳራሽ ቤተክርስቲያን በፈቀደችው የማያስተምሩ እረኞች ስላሉ እነሱ ምንደኞች ናቸው ማለት ነው። ምንድን ማለት ነው? በበሩ የማይገባ ሌባ ነው ተባለ። በሪው የቤተክርስቲያኑ በር ነው። ያ ትምህርተ ወንጌል ነው። 10ቱ ቃላትን መያዝ ነው፣ ማስተማር ነው። የልጆቹን የእረኞቹ የበጎቹን ምንነታቸው ውስጣቸውን የሚፈትሽ ነው። ውስጣቸውን እየፈተሸ ደግሞ የሚያነጻቸውና በበሩ የሚያስገባቸው ማለት ምንድነው? ወደ ንስሐ የሚያስገባቸው ማለት ነው እንጂ በረት በርተን ምዕመናንን በዚያ በረት ግቡ እያለ ያስገባል ማለት ሳይሆን በነፍስ በኩል አድርጎ የእግዚአብሔር ልጆች ማድረግ ነው። አሁን የእግዚአብሔር ልጆች ነን በ40 ቀንና በ80 ቀን። የእግዚአብሔር ልጅነታችን ግን በአንዳንድ የኃጢአት ደካማነታችን ሲሄድ ሲሸራረፍ በበሩ በኩል የምንገባው በአባቶቻችን መልኩ ነው ለማለት ነው። ገብቷችኋል? እና ውጭ ላይ የሚያስተምሩ ሰዎች ማስተማሩ ኃጢአት ነው አይደለም? ማስተማሩ ኃጢአት አይደለም። አበነፍስ በሰፈሩ ሄዶ ያስተምራል፣ ልጆቹን አይደል? ይመክራል፣ ይገስጻል። ግን ቤተክርስቲያን የማታውቃቸው እረኞች አሉ። ሲፈልግ አጥማቂ ይሆናል። ሲፈልግ አጥማቂ ሆኖ በአጥማቂነት ይመጣል። ሲፈልግ ባይታዊ ሆኖ ምንደኛ ይሆናል። ባይታዊ ነው ብሎ ይመጣል። ሲፈልግ ምን ሆኖ ይመጣል? ሲፈልግ ደግሞ በቃ ሻሽ ጠምጥሞ ብዙ ጊዜ ጾም እንኳን የማይጾሙ ሰዎች ሆነው ለምዕመናን እረኛ ሆነው የሚመጡ ሰዎች አሉና ከእንደዚህ አይነት ወጥመድ እዚህ ያደረና ተጠብቀና በተለይ በዚህ በዓለማዊ ሁኔታ እረኝነቱ ለምሳሌ ባለስልጣን ትኖሩ ትችላላችሁ፣ የተለያዩ ሰዎች ትኖሩ ትችላላችሁ። በቢሮም እረኝነት አለ። ያን እረኝነት ከተናገርነው ወደዚህኛው እረኝነት ስለመጣ ምን ይላል? እረኛውን በጎቹ ይከተሉታል ድምፁን ያውቃሉና። በአማርኛ ልበለው ብዬ ነው። እረኛውን ድምፁን ያውቃል። እንግዲህ በእስራኤልና በእኛ በግ ጥበቃ የተለያየ ነው። ገጠር ዓለም የተወለዳችሁና በገጠር ሆናችሁ ታውቁ ይሆናል። ያው በገጠር ትንሽ የቆየ አይጠፋምና በኢትዮጵያ በግ የምንጠብቀው በኋላ ሆነ ጅራፍ ይዘን ወደፊት ነው የምንነዳቸው አይደለም? ነው አይደለም? እንደዚያ ነው የምናውቀው አይደል? የእስራኤላውያን ወይም የኢየሩሳሌም በግ ጥበቃ ደግሞ ፊት ለፊት ከረዘውን ይዞ ፊት ለፊት እየሄደ በጎቹ በኋላ ይከተሉታል። መድኃኒዓለም የተናገረው ራሱ በነበረበትና ባስተማረበት ስለሆነ እንደምታውቁት በስዕል ላይ መድኃኒዓለም የከረዛ ነገር ይዞ ፊት ለፊት የሆነ በጎቹ ስር ተስሮት ያላቸው አይደለም? ስለዚህ በጎቹ በእስራኤል ምንድነው በኋላ ሆነው በጎቹ እረኛው ወደሚሄድበት እየተከተሉ እሱ ይሄድና ሳር ካለበት ላይ ይቆምና
ምን ያደርጋቸዋል? ሳሩ እንዲበሉ ይቆማል። በትሩን ከረዛውን ከዚህ ላይ አድርጎ ያቆማል። በጎች በዚህ ቆመው ይበላሉ። አሁንም ያን ከጨረሱ በኋላ ወደዚህ ሲሄድ ይከተላሉ። ሌላውን ግን አይከተሉትም። ይከተሉታል። የለመዱ በጎች አይከተሉም ማለት ለምሳሌ ቦሳ ያዘች ወይ ጥጃ ያላት በዱር ውላ ስትመጣ ያው ገጠሩ ላይ እንደምታውቁት ከተማ ላይ ተንቀሳቀሻ የለምና በዱር ውላ ስትመጣ ጥጃው ከቤት እንደሚውላ አይደለም ቤቷ ይጠፋታል አይጠፋትም አይደል? በጎች ግልገሎች የሌላ ግልገል ቢመጣ የሌላ ልጅ ያችኛዋ በግ ቢመጣ ያችኛዋ ታጠባለች አታጠበው። ስለዚህ በጎቹም እረኛቸውን ያውቃሉ ይከተሉታል፣ ድምጹን ያውቃሉና ወለነኪር ሰጅተለው አሁ ሌላውን ግን አይከተሉትም። አላ ይጎይያ እምነው ከሱ ይሸሻሉ እንጂ እስመ እያምራ ቃሎ ቃሉን አያውቁትምና ይላል። ስለ ቃሉ አምላካችን መድኃኒት የተመሰገነ ይሁን። ይህ መድኃኒዓለም ኢየሱስ ክርስቶስ ራሱ ያስተማረው ወንጌላዊ ዮሐንስ የጻፈው ነው። ወንጌላዊ ዮሐንስ የጻፈልንና በወንጌል ውስጥ የሚነበበው አንቀጽ አባጌ የሚባል ነውና ይህን እያለ ከሄደ በኋላ ከዚህ ላይ ተወሰኑት ለመናገር ያክል በበሩ የማይገባ ሌባን የተባለ ምንድነው ከተባለ ቤተክርስቲያን ሳትመሰክርለት እንዳሁን እንደ ወንጌሉ መጀመሪያ ትንቢት ሳይነገርለት ነቢያት ሳይናገሩለት መጽሐፍ ሳይመሰክሩለት ዮሐንስ መጥምቀ መለኮት እነሆ የዓለሙን ኃጢአት የሚያስወግድ በግ ብሎ ሳይመሰክርለት መጥቶ የሚያስተምር የመምህርነት ሌባ ነው ማለት ነው። ምን ማለት ነው? ባሉ ሳይማሩ የሚያስተምሩ ማለት ነው። ሳይማር የሚያስተምር የመምህርነት ሌባ ወንበዴ ነው። ወይም ደግሞ ጻፍ ፈሪሳውያን ሁለተኛው ስነድ እንደው አጭር ለማድረግ ያክል ብዬ ነው። 10 ቃላት ይዞ ወንጌልን የማይቀበል ወንጌልን ተቀብሎ 10 ቃላትን ያልያዘ እሱ ሌባ ነው፣ በበራ አይገባም ማለት እሱ ነው። 10 ቃላትን እንጠብቃለን ይላል አይደል? ወንጌልን ደግሞ የሚሽር እኔ ፈሪሳውያን የተባሉት ናቸው። እንጠናቀቃለን ይላሉ፣ ግን ደግሞ ወንጌልን አይቀበሉ፣ ክርስቶስ የሚያስተምረው ትምህርት አይቀበሉ ነበርና ምን አላቸው? 10 ቃላትን ይዞ በወንጌል የማያምን ወንጌል ይዞ ደግሞ 10 ቃላትን የማይዝ እሱ ምንድነው? ትክክለኛ አይደለም፣ የበጎች በር አይደለም፣ ወይም ደግሞ በበሩ የማይገባ ሌባ ነው ማለት ነው። ሁለቱም መያዝ አለበት። በብሉይ ኪዳን 10 ቃላትን እንደያዝነ ነው የቀጠልነው ኦርቶዶክሳውያን። አሁን ደግሞ በአዲስ ኪዳን ወንጌል ሙሉ በሙሉ ምን እንዳለን እንመራበታለን። ደንባችን ነው፣ ሕጋችን መመሪያችን ነው። ኋላም ደግሞ እነሆ የእግዚአብሔር መንግስት ተብሎ ወደ እግዚአብሔር መንግስት እንድንገባበት ምን ያደርገን ወንጌል ነው። ስለዚህ በመድኃኒዓለም ኢየሱስ ክርስቶስ 10 ቃላት በአዲስ ኪዳን አጸናቸው እንጂ አልሻራቸው። ለምሳሌ አትግደል፣ አትስረቅ፣ አትዘሙት፣ አትሴስት፣ አባትናትህን አክብር አሁን በአዲስ ኪዳን የሚከበር ሕግ ነው። ስለዚህ ይሄን ሳይፈጽም ወንጌል እንቀበላለን ቢል እሱ ሌባ ነው ማለት ነውና እንደዚህ እንዳንሆን እግዚአብሔር አምላክ ፈቃዱ ይሆንልን። ይህን ካለ በኋላ ነው ከዚያ በኋላ አንደኛው ዋናው የመጣውበት ዓላማ መጨረሻ ምንድናት? በበሩ የማይገባ ሌባ ነው የምትለው ሁላችሁ እንድትዙልኝ እፈልጋለሁ። በደንብ ስሙኝ። በበሩ የማይገባ ሌባ ነው ማለት በምክረ ካህን በፈቃደ ካህን የማይኖር እሱ ሌባ ነው ማለት ነው። ሰምታችሁኛል? በምክረ ካህን በሩስቲ በፈቃደ ካህን የማይኖር እሱ ሌባ ነው። በአባቱ መመሪያነት የማይሄድ ትክክለኛ ወንጌል ነው የምነግራችሁ። እውነቱን ነው የምናገረው። ያ መጽሐፍ ያለውን ያስቀመጡት ቀጥተኛውና በምክረ ካህን በፈቃደ ካህን የማይኖር በፈቃደ ርሱ በራሱ ፈቃድ በራሱ ምክር ራሱ አማክሮ ራሱ በፈቀደው እንደፈቀደው ነው የሚሄድ እሱ ምንድነው? ሌባ ነው። በምክረ ካህን በፈቃደ ካህን የሚሄድ በራሱ ፈቃድ በራሱ ምክር የማይሄድ እሱ ደግሞ እውነተኛ በር ነው ይልና እናንተን ቀራ ያደርግና እናንተን እንዲያርጉ ያስቀምጣቸዋል። አይ ምዕመናን የእግዚአብሔር መግቦቱና እረኛነቱ የተለየ ነው። ይሄን ነው ያደረገና ምን ማለቱ ነው? በእኔ መምህርነት እኔ ባስተማርኩት መንገድ የማይሄድ እኔ ባዘዝኩት ሕግ የማይሄድ እኔ በሰራለት ቀኖና መሰረት የማይሄድ እሱ ሌባ ነው ያለና አሁን ራሳችን ስተን እናንተ የምናስታችሁ ሰዎች እንኖራለን አይደለ? በሚዲያው ሶሻል ሚዲያ እያያችሁ ነውና የእግዚአብሔር እረኛ የበጎች እረኛ ተብለን ሶሻል ሚዲያ ገብተን ካህናትን የሚሳደብ ስታገኙ ምዕመናንን አንድ ከፍተኛ ሲሳደብ ሲያገኝ የኛ ሰው ደግሞ አሜን ብሎ ይቀበላልና ያ ምንደኛ ነው። ምንደኛ ስለ በጎቹ ያስባል። የትወጣ የትገባ እንትን አይፈልግም። ብቻ መተራመስ ነው ሰው። በጎቹ ነው አውሬ ቢበላቸው አይደንቀውም። እና ምን ይላል መሰላችሁ? ለምን ነው በበግ ምዕመናን የመሰላቸው ሲሉ አባቶቻችን ሲያስተምሩ በጎች ምንድናቸው? እንግዲህ በጎች ናቸው እያታለው ቅድም አይደል? በጎች ምንድናቸው? አታውቋቸው? በጎችን ፍየልና በግ ለዩዋቸው።
በጎች ምንድን ናቸው? የዋሃን ናቸው አይደሉም? በጎች የዋሃን ናቸው። ምዕመናን የዋሃን ይባላሉ። ምዕመናን የዋሃን ይባላሉ። በታዘዙት መንገድ የሚሄዱትን ነው። እንደው ያፈነገጡን አይደለም። ዝም ብሎ ደፋ ያዘ በቀደም ያው ሲናገር የቆየው የሚሄደው ሳይሆን በስርዓትና በሕጉ በመመሪያው የሚሄድ በአባቱ ሕግም የሚመራ ንስሐ የሚገባ ቀኖና የሚቀበል ስጋው ደግሞ የሚቀበል በተለያዩ በተለምዶ ስጋው ደግሞ የሚቀበል ብዙ እንደውም ግብፃውያን ቤተክርስቲያን ገብተው ሁሉም ስጋው ይቀበላሉ። የኛ ደግሞ ቤተክርስቲያን ሞልቶ ቅዳሴ ስጋው ይቀበል ሁሉም አንገቱ መልስ የሚያደርግ ነው። መምህራን ትምህርት ያልሰጡ ይመስላል አይመስልም? እና ምዕመናን የዋህ የተባሉ ማን ናቸው? በጎች ናቸው አይደል? ስለዚህ በጎች የዋሃን ናቸው፣ ምዕመናንም የዋሃን ናቸው። ምን ይላል ማቴዎስ 5:5 ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ብፁዓን የዋሃን እስመ እሙንቱ ይወርስዋ ለምድር። ብፁዓን የዋሃን የተባሉት ንዑዳን ክቡራን ናቸው። እስመ እሙንቱ ይወርስዋ ለምድር፣ እነሱ ምድርን ይወርሳቷልና የተባለ ምዕመናን ናቸው። ማናት ምድር የተባለች መንግስተ ሰማያት ናት። እና በግ የተባለ ለዚህ ነው። እና ቅድም የንታ ሲያስብ እንደነበረ በዕለተ ምጽአትም በጎችን በቀኝ ያቆማቸዋል፣ ፍየሎችን በግራ ያቆማቸዋል የተባለው ምዕመናን አማኞችን ነው። እና አማኝ ብቻ ሳይሆን ስራ የሚሰራ ነው። እና እንዲህ እያለ ሄድና 11:9 ጀምሮ አነ ውእቱ አንቀጸ አባግ፣ የበጎች በር እኔ ነኝ አለ። ሲበሩ ሁላችሁ እንዲህ አሁን ይቀጥልና አነ ውእቱ ኖላዊ ኄር ይላል። ደግሞ 11 ቁጥር ላይ አነ ውእቱ ኖላዊ ኄር፣ መልካም እረኛ እኔ ነኝ። ወኖላዊ ኄር ይሜጡ ነፍሶ ቤዛ አባግሁ፣ መልካም እረኛ ስለ በጎቹ ራሱን አሳልፎ ይሰጣል ይላል። ራሱን አሳልፎ ምን ማለት ነው? አሁን መምህራችን ለምሳሌ ዛሬ ሰብስቧቸውን አይደል? ምን ስለሆነ ነው? ባይሰበስቡ ምን ይሆናሉ? እናንተን ባይመክሩ፣ እናንተን ባይገስጹ፣ እናንተን ባያስተምሩ፣ እናንተን በዚህ መንገድ ሂዱ ባይሉ እሳቸው ወደ ምኖች ይቆጠራሉ? ለበጎቻቸው ወደማያስቡት እረኛ ስለሚቆጠሩ ከዚያ አደራ ለመውጣት እግዚአብሔር እንዳይቀጣቸው፣ እግዚአብሔር እንዳይገስጻቸው ደግሞ ብቻ ሳይሆን በዚህ ባስተማሩት ልክ ደግሞ ዋጋ የእረኝነት ዋጋ ስላለ ይደለው አሱ ለዚህ ተቀነኛ አይደል? ለሚያገለግል ለሰራተኛ ዋጋ ያስፈልጋል ስላለ ዋጋቸውን ከእግዚአብሔር ዘንድ ለማግኘት ከእናንተም ቢሆን የሚጠበቅ ዋጋ ሊኖር ይችላል። እሱ የራስ ድርሻ ነውና ያን ለማድረግ እግዚአብሔር እንዳይቀጣቸው እረኝነታቸውን ተዋጥተዋል። ባይሰበስባችሁ ምንደኛ እረኛ ወምንደ በጎቹ የራሱ ያልሆኑ ቅጥረኛ የሆነ ቅጥረኛ አሁን ይሄ በጎቹ ባለቤት የሆኑት እንደዚህ ያደርጋሉ። በጎቹ ግን የራሱ ያልሆኑ እረኛው እንደፈለገ ዝም ብሎ ያደራ ጥበቃ ከሆነ ግን ቢበሉ አይደንቀው፣ ምን ቢል አይደንቀው። ምን ማለት ነው? ብንበተን የሚያደንቃቸው እረኞች አይደለም። እየሰማችሁ ያለ በሽታ የሚሉት በብዙ ተለያየ ነገር ሰው ሲያልቅ ዝም አይለው። በእግዚአብሔር ላይ ነው የተፈጠረ ሰው ዝም ሲፋጅ እርስ በርሱ ሲጋጭ እንደዚህ ኦሮሞ ይላል፣ እንደዚህ ትግሬ ይላል፣ እንደዚህ አማራ ይላል፣ እንደዚህ ቅማንት ይላል፣ የተለያየ ወዘተ እንትን እያለ በአንድ ክርስቶስ የተዋጀ አንድ በግ የዘላለም በግ የሆነው ክርስቶስን እየተቀበለ ሲላይ ዝም የሚል እረኛ ካለ እሱ ይቀጣል። ስለዚህ አባታችን ከዚያ ነፃው ነው ማለት ነው አይደለም ነው? ይሄ ነው ነፃነቱ ዋናው ዓላማው። የትምህርቱ ዓላማ የንስሐ ልጅና የአባት መሰባሰብ ዓላማው ምንድነው? ሕዝቅኤል ላይ የተጻፈ ነገር አለ። እናንተ እረኞች ወዮላችሁ፣ እናንተ ጠባቂዎች ወዮላችሁ የሚል አለ። ስለዚህ አሁን ይህን አድርጎ ልጆቹን ወይም ደግሞ በጎቹን ሰብስቦ የሚጠብቅ እረኛ ከዚህ ይድናል። ዝም የሚል አንዱ ተነስቶ የፈለገውን ይናገራል፣ አንዱ ተነስቶ የፈለገውን ይናገራል። እናንተ ግን በምክረ ካህን ከኖራችሁ በእረኛው አማካይነት በእረኛው ከተጠበቃችሁ ቅድም ያልኳችሁ ምንድነው? መስክ ካለበት ከሳር ላይ ወስዶ ይተክልላቸዋል። ከዚያ ላይ ቆሞ በጎቹ ይበላሉ አይደለም? መድኃኒዓለም ምን ሆነ? ራሱ መጣና ወደዚህ ዓለም የበግ እረኛ አይደለም የበጎች እረኛ ተብሎ መጣ። ራሱ ሰውቶ ምን የለመለመ ሳር አበላቸው፣ ቅዱስ ሥጋውና ክቡር ደሙን አጠጣቸው አይደል? እዚህ በለጠ ምን አለ? አሁን እኛ ሁላችንም ልጆቻችን ልንወዳቸው ርስት ልናወርሳቸው እንችላለን አይደለም ነው? ቤት ልናወርሳቸው እንችላለን። ሌላ ምን አለ? ገንዘባችን ልናወርሳቸው እንችላለን። ፎቅ ሊወረስ ይችላል። ያለው የአካውንታችን ብር ሙሉ ሊሰጥ ይችላል። ግን ስጋዬን ብላ ደሜን ጠጣ ብሎ ለልጅ የሚወርስ አባት አለ የለም? ወይም ልጅ እናት አለች የለችም? ሁላችሁም እስቲ ንገሩ። እንካ ስጋዬን ብለው እንግዲህ ከደሜን ጠጣው ብሎ ዘላለማዊ እንትን ርስት ከርስት በላይ አሻግሮ ርስት ያልሆነው ነገር ይሄን የሚሰጥ አባት አለ የለም? የመድኃኒዓለም እረኝነት ስጋዬን ብሉ ደሜን ጠጡና የዘላለም ሕይወቱ ውረሱ ብሎ ስጋውና ደሙን የሰጠ ስጋዬን ብሎ የሰጠ ለጋስ አባት እሱ ብቻ ነው መድኃኒዓለም። ወደ መጨረሻው እየሄድኩ ነው፣ ልጨርስ ነው። ታዲያ ይህ ከሆነ ወደ መለሰለሰው ወደ መስኩ ሳር ወዳለበት አምጥቶ መገባቸው ማለት ካሁን መድኃኒዓለም ክርስቶስን የወከሉ አባቶቻችን ናቸውና መምህራን
አበነፍስና አባት የነፍስ አባቶቻችን የስጋ አባት ባልተባለና የስጋ ቢሆን ጨፍር ሊለን ይችላል፣ እንደፈቀዳችሁ ነው ሊል ይችላል። የስጋ እንደፈቀደ ማለት ስጋ የፈለገው ምኞት ያደርጋል። የነፍስ አባት የተባለው ለዚያ ነውና ስለ ነፍሳችን የሚጨነቅ ነውና የለመለመ ሳር ማለት በጾም ስጋ ብላ አትጹም ተጣላ ምናምን ወዘተ ማለት ነው። የለመለመ ሳር ማለት ወደ ንስሐ አምጥቶ በንስሐ ሐድሶ ቅዱስ ሥጋውና ክቡር ደሙን አብልቶ አጠጥቶ የለመለመ ሕይወት የለመለመች ዘላለማዊ ኑሮ የእግዚአብሔር መንግስት ማውረስ ነው ዓላማ። የዚህ የዛሬ የተሳሰሩበት ዓላማችን ወደ ለመለመው ሳር ወደ ለመለመው መስክ ወደማያልፈው ሳር ለስላሳ ወደሆነው ቦታ የእግዚአብሔር ወደማይጎረብጠው ፀሐይ ወደማያቃጥልበት ውርጭና በጋ ውርጭ የማይፈራረቅበት ፀሐይና ሌሊት ወይም ደግሞ ቀንና ሌሊት የማይፈራረቅበት አሁን ይበርደኛል አሁን ይሞቀኛል የማይባልበት አንድ ፀሐይ ክርስቶስን እየሞቁ መኖር ነው። ገብታችኋል አይደል? ዓላማው ወደ ለመለመ መስክ መንጣታችሁ ዛሬ ተጠራችሁት መላእክትን መስሎ ቅዱስ ቅዱስ ማለት በማህፀን ያሉ ሕፃናት የሚያመሰግኑት ምስጋና ማመስገን፣ እስከ 7 ዓመት ያሉ ሕፃናት ባለማወቅ ሳያውቁ የሚያመሰግኑት ምስጋና ማመስገን፣ ኋላ በብቃታቸው በቅድስና ደረጃ አልፈው እዘው ልሰው ድንጋይ ተንተርሰው የሚኖሩ አባቶቻችን በቅተው በሄዱበት ሕይወት ኋላ ሲያርፉ የሚያመሰግኑት ምስጋና፣ ኋላኛ ሙተን ተነስተን ከጸደቅን ለተሰንበት ምክንያት አድርገን ከጸደቅን በኋላ የምናመሰግነው ምስጋና መላእክት የሚያመሰግኑት ምስጋና አንድ ነው ይላል። እግዚአብሔር አምላክ የተመሰገነው ስም ሆኖ አሜን። መላእክትን መስሎ መኖር መላእክትን አመለት ጋራ ማመስገን አይደለም ራሱ ክርስቶስን መስሎ መኖር ከእግዚአብሔር ጋር መኖር ለሊቁ ዓለሙም ወለሊቁ ተድላሆም ወለሊቁ ሀገሩም ወለሊቁ ፀሐዩም ዓለማቸው እሱ ነው፣ ፀሐያቸው እሱ ነው፣ ብርሃናቸው እሱ ነው። መፈራረቅ የሌለው ራሱ ክርስቶስን በዕለተ ሰንበት ምክንያት አድርጎ መኖር ነው። ሌሎች ቀናት ሲያልፉ ዛሬ ሰንበተ ክርስቲያን አታልፉ። ጠባቂነት ማለት ለዚያ ነው የተጠራችሁትና በእውነቱ መልካም እረኝነትን እግዚአብሔር አምላክ ያሳጣን፣ እረኞችን ያብዛልን። ስለዚህ ዓላማው ይህ ስለሆነ ወደ ለመለመው ሳር ማለት ወደ እግዚአብሔር መንግስት መግባት ነውና ወደ እግዚአብሔር መንግስት ገብተን የእግዚአብሔር መንግስት እንድንወርስ ፈቃዱ ይሆንልን። እንግዲህ የትምህርታችን ዓላማ የእግዚአብሔር መንግስት መውረስ ነው። እረኛን ማወቅ ያስፈልገናል። ዋናው ዓላማ እረኛን ማወቅ ነው። እረኛው በጎቹን ማወቅ አለበት፣ በጎች ደግሞ እረኛቸውን ማወቅ አለባቸው። ቅድም ሲሉ ነበር መድኃኒዓለም ክርስቶስ ጴጥሮስን ምንድነው ያለው? ትወደኛለህ ወይ ያለው። አይ አንተ እንደምወድህ አንተ ታውቃለህ አይደል ያለው። እንደምወድህ አንተ ታውቃለህ ዮሐንስ ወንጌል ምዕራፍ 21 አካባቢ እንደምትወደኝ አንተ ታውቃለህ። ከወደድከኝስ በጎችን ጠብቅ ነው ያለው። እና ጴጥሮስን ስለበቅበት አይመስላችኋል የሚያስተምረው? ቅዱስ ጴጥሮስ የተመረጠው እኮ ከአሳ አስጋሪነት ነው። ባህር ላይ አሳ ሲያሰግድ የነበረ ሊቀ ሐዋርያትን ጴጥሮስን አምጥቶ መድኃኒዓለም ስለበቅበቃ ያለን የሚናገረው በበጎች ምሳሌ አድርጎ በጎችን ጠብቅ ያሉት ምዕመናን ታላላቆችን ነው። ቅድም የተናገሩት ትዝ ስላለ ላንተው ብዬ ነው። ሁለተኛው ትወደኛለህ ወይ ጴጥሮስ አይደል መድኃኒዓለም? አዎ ከወደድከኝስ ጠቦቶችን ጠብቅ ነው ያለው። ወጣቶች ናቸው። ስለዚህ ከአንድ ቤት አበነፍስ የሚሆነው በአንድ ነው። አልጠብቅ ካለ እረኛው አላስተካክል ካለ ምን ይባላል? እረኝ ልጆቼ የተበተኑና ልጆቼ እያስተውለው ወደ መምህረ ንስሐ እናቱና አባት እያላችሁ ልጆች ላይናገሩ ይችላሉ አይደል? ላይናገሩ ይችላሉ። ግን ልጆቹን ወደዚያው መልአክ ለብቻቸው ጥበቀው ይሄ ነው የተባለው። ቅዱስ ጴጥሮስ ምንድነው? በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ። ሶስት መደብ ተቀምጧል። ማን ተብሏል? ንገሩኝ እስቲ። በጎችን በሉ፣ ጠቦቶችን፣ ግልገሎችን። ይሄ ተሰጥቷል። ይሄ ሶስቱን ዓላማ መጠበቅ ያለባቸው እረኛው ናቸው አይደል? ስለዚህ ከእናንተ እረኝነት ምንድነው? ወደ እረኛው ማድረስ ነው። እናንተ ግዴታ አረ እንደዚህ ውጣ እዚህ ግባ ሳይሆን ወደ እረኛ ማድረስ እረኝነት ነው ራሱና እንደዚህ እንድናደርግ ፈቃድ ይሆንልን። ስለዚህ እረኝነት በተለያየ መልኩ ስላለ ዛሬ እንዳላበዛ እሳቸው ደግሞ የአባቶችን ምክር እንዲሰጡን ወደ ምክር ስለምንቀጥል ባጭሩ እረኛው መድኃኒዓለም ኢየሱስ ክርስቶስ ነው። እረኛውን ወክለው ደግሞ አማናዊ እረኛ ሆነው እንደዚህ ነው። ምሳሌ እረኛ አይደል? አማናዊ ማለት ምንድነው? የእግዚአብሔርን በር ከፍተው የሚያስገቡ እረኞች ናቸው። በሩን ከፍተው የሚያስገቡ እረኞች ናቸው። ስጋው ቀድሰው ስጋውን ደሙን አቀብለው የሚያስገቡ እረኞች ናቸው። አንዳንዶች እረኞች ቅድም ያልኳችሁ እንደኛ የማይጨንቃቸው እረኞች ሰው እየተጋጨባቸው እንኳን አይደንቃቸው። ለምሳሌ ለማሳየት አሳይቻችሁ ልገር። አንድ ሰው ደጋፊ ሆኑና አንድ ሰው ተቃዋሚ ቢነሳባቸው
አይ በእኔም ካንዱ ሆነ ብለው እንኳን ምን ነው አይጠፉም አባቶቻችን አንዳንዶቹ እረኛ ያልወዱ እንደኛው ነው እርስ በርሱ ምን እያለ ነው አንዱ እንዲህ ነው አንዱ እንደው ያስጋጥባቸው ዝም የሚሉ እረኝነት የለንም በቤተክርስቲያን አስተምሮና መልካም እረኞች ግን ታምሩ ከተፈለገ እዚህ ላይ ያለ እረኞቻችሁ ራሳቸው ቀድሰው አሐዱ ቅዱስ አሐዱ ወልድ ቅዱስ ብለው አሐዱ መንፈስ ቅዱስ ብለው ባርከው ቀድሰው የሚያቆሩ እረኞች ናቸው። መቅደስ ላይ የሚገቡ የሚወጡ እረኞች ናቸው። እኛ ምናውቃቸው እረኞች እና እረኞቻችን እንድናውቅ እረኞችን ደግሞ እናንተ እንዲያውቁ የእናንተ ታውቃችሁ እናንተ እረኛችሁን አውቃችሁ ተሰባስባችኋል። ደግሞ ግን ለቀጣይ ስትመጡ ሌሎች እረኛቸው ማክበር አለባቸውና መሰባሰብ አለባቸው። በየወሩ ሲሆን በላይ ይገናኛል ሰው አይደል? ቢያንስ በወሩ ቦታ አልሰጠነውም። እቺ ሰንበት ክርስቲያን ደግሞ ኃጢአት እንኳን ስንሰራ ብንኖር ያው መቼም ኃጢአት ስንሰራ ብንኖር ተብሎ ይሰርተን በብልጠት እንዳይሆን ግን ያው በብልጠት እግዚአብሔር መንግስት አይወርስም። እግዚአብሔር መንግስት በመብል በመጠጥ በምንም አትወርስም አይደል? እና እንዲያውም ዕለተ ሰንበተ ክርስቲያን ዛሬ ምክንያቱ ነው። ኃጢአት ስንሰራ ብሰነብት ሁለቱን ካከበርና ሁለቱን ቅዳሜና እሑድ ካከበርና ዓርብ በ9 ሰዓት ከሲኦል ወጥተን ገነት እንሰራበታለን በአካለ ነፍስ። አንዷን ቀን ብቻ እንኳን እሑድ ብቻ ካከበርና ቅዳሜ በ9 ሰዓት ወጥተን እሑድ በ9 ሰዓት ወደ ሲኦል ዙረን እንመለሳለን። ክቡብን ወና ያልኳችሁ እንዲህ ያለ ስንኖር ጌታ የሚመጣው በዕለተ ሰንበተ ክርስቲያን አይደል? በደብረ ዘይት የሚመጣው በመንፈቀ ሌሊት ስለሆነ ገነት ያለው ሁሉ የሚገባ አሁን ገነት የሚገባው አሁን በገነት የሚኖረው ሁሉ መንግስት የእግዚአብሔር መንግስት ነው ሰማያት ነው። አሁን በዚህ ቅጽበት በሲኦል ያለው ዛሬ በሲኦል እሑድ ቀን በሲኦል የዋለው ሰው የሚገባው ገሃነም ነው። ሌላው ሁሉ ያልፋል። ሌላው ሁሉ ሲያልፍ ይቀጥላል። ስለዚህ መሰባሰባችን አንዱ የክርስቲያን ንብረት ነው። ሁለተኛ ራሳችን ክርስቲያን ነን። ሶስተኛ ቤተክርስቲያን እናትና ከዚህ ራሱ በዚህ መሰባሰባችን ሰንበትን ማክበራችን ራሱ ለድነት ያደርግልናልና አባቶቻችን ምክር ሰምተን የእግዚአብሔር መንግስት እንድንወርስ ፈቃድ ይሁንልን። መልካም እረኛ ስለ በጎቹ ራሱን አሳልፎ ይሰጣል። መልካም እረኛ እኔ ነኝ የበጎች በር እኔ ነኝ ብሏልና የበጎች በር ደግሞ አባቶቻችን መምህራን ናቸውና እነሱን አክብራችሁ በሚገባው በሚታዘዙት መንገድ እንድትሄዱ እየሄዳችሁ ነውና እንድትቀጥሉበት የእግዚአብሔር ፈቃድ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከዚህ መቀጠል አባታችን ምክረ ካህን የሚለውን በደንብ ይገልጹልናል። ያጎደሉትን አስተካክለው ያስተምሯቸዋል። እግዚአብሔር ስሙ ይባርክ።